ጤና ይስጥልኝ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ሰላም ፍቅርን አንድነትን ተመኘሁላችሁ። እንዴት ናችሁ? እኔ በጣም ሰላም ነኝ። የሰው ልጅ ሁሉ ፍላጎት አለው። የራሱ ፍላጎት፣ የራሱ ህልም፣ የራሱ ሀሳብ፣ ሁሉ ነገር ማሳካት የሚፈልገው ነገር አለ ማለት ነው። ስለዚህ ምሳሌ እኔ የራሴ ህልም፣ የራሴ ሀሳብ፣ ብዙ ነገሮች ማሳካት የምፈልገው ነገር አለ። አንተም እንደዛው፣ አንቺም እንደዛው ማለት ነው። ግን ደግሞ አንዳንድ ሰዎች አሉ የራሳቸውን ማሳካት አልችል ሲሉ ወይም ማድረግ አልችል ሲሉ ይሄዱና የዛን ሰውዬ አለመሳካት ወይም አለማድረግ አስመልክቶ ሄደው ማውራት ሄደው መናገር ምን ይሉታል? አሁን ይሄ ማለት ነው አንተ አልተሳካልህም ማለት እኔ አይሳካልኝም ማለት አይደለም። አንቺ አልተሳካልሽም ማለት ደግሞ እኔ አልተሳካልኝም ማለት አይደለም። ስለዚህ ሁላችንም ወደፊት አብረን እናየዋለን ማለት ነው። እንደዛ ይሻላል። እናንተ ስለኔ መታችሁ አልተሳካላትም ብላችሁ መታችሁ ማውራቱ ተገቢ ነው ብላችሁ ታስባላችሁ? መሳካቱንና አለመሳካቱን ሁላችንም ወደፊት አብረን እናየዋለን። የምንራመደው ወደፊት እንጂ ወደ ኋላ አንራመድም ማለት ነው። ስለዚህ ማን ይሳካለታል ማን አይሳካለትም የሚለውን ነገር ወደፊት አብረን እናየዋለን። የራሳችሁን ህይወት መኖር አልችል ስትሉ እናንተ ያሰባችሁት ወይም ያለማችሁት አልሳካላችሁ ሲል እናንተ መኖር እንደምትፈልጉት ፍላጎት አልሳካላችሁ ሲል መታችሁ እሷ አልተሳካላትም እሷ እንዲናት እያላችሁ ማውራቱ ተገቢ ነው ወይ? ለምንድን ነው የራሳችንን ህይወት መኖር ያቃተን? የራሳችንን ፍላጎት እያሟላን መኖር ወይም ህይወታችንን መቀጠል ያቃተን ለምንድን ነው? እዚህ ጋር እየመጣን ስለ ሰንበድ ስለ ከሌ እያል ማውራቱ ምን አስፈለገ? እስኪ አሁን ምን ተጠቀማችሁ? እስኪ የተጠቀማችሁትን ንገሩ። እከሌ እንዲህ ነው፣ እከሌ እንዲህ ናት፣ እከሌ እንዲህ ናት እያላችሁ አውሮታችሁ ምንድን ነው ጥቅም ያገኛችሁት? አውሮታችሁ ወሬው ንፋስ ነው የሚወስደው አይደል እንዴ? ወይም እኔን ሰው እንዲጠላኝ ወይም ከሰው ጋር ጥላቻ እንዲያድርብኝ ይሆናል እንደዛ የምትሉት ማለት ነው። ግን ደግሞ በፍጹም ያ ነገር አይሆንም፣ አይሳካም። እሺ እኔ የራሴን ፍላጎት ወይም የራሴን መንገድ በደንብ አድርጌ ጠንቅቄ ስለማቅ፣ ስለዚህ የምትሄዱበትን መንገድ እያስተዋላችሁ ሂዱ። እሺ በተሳሳተ መንገድ እየሄዳችሁ ነው ማለት ነው። ስለዚህ ማን ይሳካለታል ማን አይሳካለትም የሚለውን ነገር ወደፊት ሁላችንም አብረን ብናየው የተሻለ ነው። እዛ ስንደርስ ሁላችንም በዛ ሰዓት እንነጋገራለን። አይሻልም?